ከ2000 ዓመታት በፊት በዚህ ምድር የኖረ ስሙ ኢየሱስ የተባለ አንድ ሰው ነበረ። ሰዎችም እርሱ የሚያደርጋቸውን ነገሮች ካዩ በኋላ እርስ በርሳቸው ይህ ሰው ክርስቶስ ይሆንን? የኢየሱስ ሕይወት ነቢያቱ ስለ ክርስቶስ የተናገሩት ፍጻሜ ይሆንን? ይባባሉ ነበር። ይህ ፊልም ኢየሱስ ማን እንደሆነ እርሱ ከተናገራቸውና ካከናወናቸው ጥቂቶቹንና በቅዱሳት መጻሕፍት የተጻፉትን ያቀርብላችኋል። በዚህ ፊልም እንደ ኢየሱስ ሆኖ የተወነው ሰው ነው። ይህንን ለማድረግ የተገባው ማንም የለም። ሆኖም ግን ይህ ፊልም ሰዎች ስለ ኢየሱስ ሕይወት እንዲረዱና እንዲያውቁ ለማድረግ የተዘጋጀ ነው። በዚሁም እግዚአብሔር እሰጣለሁ ያለውን በረከት ይቀበላሉ። ሉቃስም የተወደድክ ቴዎፍሎስ ሆይ ከመጀመሪያ ጀምሮ የነበረውን ፍጹም እውነት ታውቅ ዘንድ ነገሮችን በቅደም ተከተል አድርጌ ሁሉንም በየተራው ጽፍልሃለሁ በማለት ጀመረ። አውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ወደምትባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ይህ እንዴት ይሆናል? እኔ ድንግል ነኝ። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑሉም ኃይል ይጸልልልሻል። ካንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል። ማርያምም በተአምር የጸነሰችውን ዘመዷን ኤልሳቤጥን ለማየት ይሁዳ ወደምትባል ከተማ ሄደች። ኤልሳቤጥ! ማርያም! እህቴ ማርያም! አንቺ ከሴቶች ሁሉ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማሁ ጽንሱ በማኅፀኔ በደስታ ዘለለ። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብፅዕት ናት ይሉኛል። አዋጅ አዋጅ! ሕዝብ ሁሉ ይቈጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። ስለዚህ በይሁዳና በገሊላ የምትኖሩ ሕዝቦች ሁሉ በየአባቶቻችሁ የትውልድ አገር እየሄዳችሁ እንድትመዘገቡ ተብሏል። ማርያምም ከእጮኛዋ ከዮሴፍ ጋር ልትመዘገብ ወደ ይሁዳ ከተማ ወደ ቤተልሔም ሄደች። በቤተልሔምም ስፍራው ሁሉ ሞልቶ ስለነበር ለእነርሱ ማደሪያ አልነበረምና ያገኙት የከብቶችን በረት ብቻ ነበር። በዚያም መንደር ሌሊቱን በሙሉ መንጎቻቸውን በትጋት የሚጠብቁ እረኞች ነበሩ። መልአኩም በተገለጠ ጊዜ የእግዚአብሔር ክብር በዙሪያቸው አበራ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞቹም በግርግም የተኛውን ሕፃን ለማየት ቸኰሉ። ከዚህም የተነሣ ከድንግል ስለ ተወለደው አዳኝ የምሥራቹን ለማብሰር የመጀመሪያዎቹ ሆኑ። ከሳምንትም በኋላ መልአኩ እንደ ተናገረው ስሙ ኢየሱስ ተባለ። ዮሴፍና ማርያምም ሕፃኑን ለእግዚአብሔር ለማስረከብ ወደ ኢየሩሳሌም ወሰዱት። በኢየሩሳሌምም የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ የገለጠለት ስምዖን የሚባል አንድ ሰው ነበረ። አቤቱ ጌታ ሆይ ዛሬ ባሪያህን እንደ ቃልህ በሰላም ታሰናብተዋለህ። ዓይኖቼ በእርግጥ ማዳንህን አይተዋል። ይህም ልጅ በእግዚአብሔር የተመረጠ ነው።
እግዚአብሔር ይባርካችሁ። በሙሴ ሕግ እንደ ተጻፈው ሥርዓቱን ሁሉ ከፈጸሙ በኋላ ከኢየሩሳሌም ወደ አገራቸው ወደ ናዝሬት ተመለሱ። ኢየሱስም 12 ዓመት ሲሞላው ዮሴፍና ማርያም ለቂጣ በዓል ወደ ኢየሩሳሌም ወሰዱት። ሲመለሱም እሱ ከእነሱ ጋር መሰላቸው። ኢየሱስ ግን በኢየሩሳሌም ቀርቶ ነበር። እሱንም ለመፈለግ ወደ ከተማ ተመለሱ። በሦስተኛውም ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። ይህንን ጥያቄ የሚጠይቅ እርሱ የማን ልጅ ነው? የእኛ ልጅ ነው። አብሮን ያለ መስሎን ነበር። ከእኛ ጋር አሁን ሊሄድ ነው። የሰሙት ሁሉ እጅግ ተደነቁ።